ባይዘው እድል ያጡ ሰዎች የተሰበሰቡበት አይደለም ቸርች። በጣም ብዙ የተከፈተ በር የነበራቸው ሰዎች የራሳቸው በር ላይ ቆልፈው ቁልፉን ወዶች ወርውሮ የመጡ ሰዎች ናቸው እንጂ አሁን እድል ያጣ ምንም እንደሱ አይደለም። ኦፍ ኮርስ መሬት ላይ ያለው እድል ከእድል ባይቆጠረም እድል ሰማይ ነው፣ ክብር ሰማይ ነው ያለው እንጂ አሁን በር ያጣ እድል ያጣ ክብር የሌለው ምናምን አይደለም። እንደሱ አይደለም። ከደጅ ወደ ውስጥ ነው የሚከብደው፣ ከውስጥ ወደ ውጭ ቀላል ነው። ውስጥ ይመንበት፣ ውስጥ አንደርስታንድ ያርግ እንጂ እንግዳ ነኝ የሚለውን እግዚአብሔር አንተ ልብ ላይ ካፈሰሰ ደጁ የፈለገውን ያክል ቢተራመስ አንተ እንደ እንግዳ ትኖራለህ። መጀመሪያ ይሄ ብርሃን አንተን ነው ድል ማድረግ ያለበት። ለዛ ነው ሰዎቹ እነሱ ስለገባቸው ሲሞቱለት ክብራቸው ነው። ሲሞቱ እየሞቱ ለነሱ ለዚህ ጉዳይ መሞት ክብር ነው። ለምን ገብቷቸዋል። ካልገባስ ሰው እንዲያይል ነው የምፈልገው። ሰው ከሌለስ ሌላ ነህ። ሰው ከሌለ እቺ ማስኳን አውልቃ ቤቱ ስትሆን ሌላ ሰው፣ ወደ ደጅ ስትወጣ ደግሞ ማስኳን ትቀይራታለህ። ከገባስ ማንም ባይኖርም ህዝብ መሃልም የትም አንድ ነህ። ሰዎቹ ተከብረውበት ያውቃሉ። በጣም ተከብረውበት ያውቃሉ። በጣም ተዋርደውበት ደግሞ ተገለውበትም ያውቃሉ። ለሁለቱም ተመሳሳይ ናቸው ሰዎች። ለምን እነሱ ገብቶ ተገነዘቡ። እንግዶችና መጻይ እንደሆኑ ገባቸው እንጂ በእውነት ነው የምላችሁ። አሁን በሰዎቹ በነበሩበት ዘመንና ሁኔታ አንዳንዱን ነገር በእኔና በእናንተ አሁን እኔና እናንተ እዛ ዘመን ላይ ብንሆን ሰዎቹን ከመካከል አውጧቸውና እዩዋቸው እስቲ። ማንም ያመሰግናቸው፣ ማንም ይከተላቸው። እንደ እብድ ነው የምንቆጥራቸው፣ እንደ እብድ። እንደውም ሌላ ጊዜ ወደፊት እንደርስበታል። በምድረ በዳ ተቀበዘበዙ ምናምን የሚላለ ባይዘው ከምድረ በዳ አውጣኝ ወደ ለመለመ መስክ አድርሰኝ እያልን እኮ ነው የምንጸልየውኛ። ሰዎቹ ከለመለመ መስክ ወጥተው ወደ ምድረ በዳ በአውሬ ተቦጫጨቁ ምናምን እኮ ይላል። በዱር አደሩ ይላል። መትረፍ እየቻሉ ለመሞት ፈቃደኛ ሆኑ። ለምን ገብቶት ነው ሰውየው። ሰው ሲያየው ከንቱ ለምንም የማይጠቅም ይኸው ተቅበዝባዥ ሆነ ይላል። ሰውየውስ ሰማያዊ ሀገር አለኝ። አየህ አንተ ነህ ማመን ያለብህ። አንተ ውስጥ ነው ይሄ ብርሃን መብራት ያለበት። ይሄ እውነት አንተን ነው ማሸነፍ ያለበት። አሁን የዚህ ደብዳቤ ጸሐፊ የሚነግረን ተገንዝበው ነበር እነሱ ነው። አሁን ዓለሙ ገብቶታል አልገባውም ቴዶ ማይንድ ለማስረዳት ይሞክራሉ። እነሱስ ገብቷቸዋል። ወንጌል አንሰብክም፣ ግጥም አድርገን ነው የምንሰብከው፣ እየሰበክንም ነው። ወደፊትስ ሌላ ምንም ስራ የለንም ከዚህ ውጭ። እኔም ብጠይቁኝ ከዚህ ውጭ ምንም ስራ የለኝም። ሰው ቢገባው ጥሩ ነው። ምን ጥያቄ ያለው? መግባትም አለበት ግዴታ ነው። ከወንጌል ውጭ መዳኛ የለም። መጀመሪያስ እኔ ነኝ ማወቅ ያለብኝ፣ እኔ ነኝ መንበርከክ ያለብኝ ለዚህ እውነት። አንተን ተንበርከክ ማለት በፊት ክብር ለኢየሱስ ይሁን። እንደዚህ የሚሉት ሰዎች አለ የዚህ ደብዳቤ ጻፊ፣ እንዲህ የሚሉት ሰዎች የራሳቸው አገር እንዳላቸው ያሳያሉ አይደል የሚለው እንደሚጠባበቁ ምን ማለት አሁን አንተ አገር እየኖሩ እንግዳ ነኝ ሲሉ እንግዳ ነኝ ሲልህ ገና አገር አለው ማለት ነው ትላለህ። በድንኳን ቁጭ ብሎ እንዴ ምን ነው ተደላደል እንጂ እንዴ ተመቻች ስትለው አይ እሄዳለሁ ሲልህ የሚሄድበት አለው። በጣም ብዙ የሚሄድበት የለውም። ለዛ ነው ተደላድሎ የሚቀመጠው። እኛ የምንሄድበት አለ። አሜን በሏ። እኔ የሚሄድበት አለኝ፣ የምጠብቀው አገር አለኝ። መንገድ ላይ ነው ያለው። እየኖርኩ አይደለም መንገድ ላይ ነኝ። የምኖረው እዛ ገብቼ ነው። መንገድ ላይ ሲሄድ ሊበርደኝ ይችላል። መንገድ ላይ ነኝ፣ እየሄድኩ ነው። እንቅፋት ሊመጣ መንገድ ላይ ነኝ። ዝናብ ሊዘንብብኝ መንገድ እየሄድኩ ነው። ቤቴ እገባል። ቤት ስገባ ሁሉ ነገር ይስተካከላል። ሞቅ ብሎኝ ይቀመጣል። እግሬን ዘርግቼ ቤቴ ውስጥ እቀመጣለሁ። አገራችን በሰማይ ሌላ አገር እንዳላቸው የሚጠብቁት አገር እንዳላቸው ያስታውቃል። እንዲህ ስታየው ሰውየው ሌላ አገር እንዳለ ያስታውቃል። የት ነው ግን የምትሄደው? በጣም አገራችን ትላለች። ሰማይ ስትለው አንዳንድ ሰው ምን ሆነሃል ይላል። ያስከውን ይዘህ ይላል። ይሄ አሁን አርጅቶ የሚሄድ መሬት ምን ሆኖ የሚያዘው? አለን የጸና ከተማ፣ የማይናወጥ አገር ከፊታችን አለ። እግዚአብሔር የመሰረታት ከተማ፣ ስትራክቸሯ የማይናጋ በጉ ንጉስ የሆነበት አገር አለ ለዘላለም የምንኖርበት። ስለዚህ እንደ እንግዳ ነው የምንኖረው። እንደ እንግዳ ሕያጅ ነን። ቢሰድቡ፣ ቢመርቁ፣ ቢያጨበጭቡልን፣ ቢያዋርዱ ምንም። አሁን ጳውሎስ በጣም ብትመርቀው እናንተ ጋር ልቆይ አይልህም። በጣም ብታዋርደው ሊገለጥ ካለው ክብር ጋር ነው የሚል አይቀየምህም። እኔም ማሳዳጅ ነበርኩ እና አንድ ቀን እንደኔ ትሆናለህ ጎን ለጎን እናመልካለን ብሎ ነው የሚሄደው እንጂ ከኔ አትብስም ነው የሚል። ባይዘው በጥፊ ስትለው እስጢፋኖስን በድንጋይ አስወግሬ ያለው ነው ከኔ አትብስም ይላል እና እኔን ካዳን አንተንም አንድ ቀን ያድንሃል ብሎ ትቶ ነው የሚል። አያዝንብህም። በጣም ብታመሰግነው በወንጌል ጽናና ሰማይ እንገናኝ ነው የሚል። መደሰቻቸውን ጨርሰዋል፣ ማዘኛቸውንም ጨርሰዋል። ስለዚህ አይሞቁም አይበርዱም፣ እንትናቸውን ጠብቀው ነው የሚሄዱት። ሌላ አገር እንዳላቸው የራሳቸው የሆነ ሌላ አገር እንዳላቸው ያሳያሉ ነው ሰዎች። አገር አለን፣ የራሳችን የሆነ አገር አለን። አሁን ያለነው የት ነው? መንገድ ላይ ሰማይና ምድር ያልፋል። ዘላለማዊ የሆነው ክብር ከፊታችን። ነጭ የለ ቢጫ የለ ጥቁር የለ ምን የለ። ሰማይ እኮ እሱ ጥቁሮች በዚህ ጋር ነጮች በዚህ ጋር አንድ አይነት ነው የምንሆነው። ሰማይ ስንሄድ ጎናቸው አልሶ አገር አለን በሉ፣ እንሄዳለን በሉ። ክብር ለኢየሱስ ይሁን። በጣም ይገርማቸዋል እነዚህ ሰዎች ብዙ እድል የነበራቸው ሰዎች ናቸው። ባይዘው እድል ያጡ ሰዎች የተሰበሰቡበት አይደለም ቸርች። በጣም ብዙ የተከፈተ በር የነበራቸው ሰዎች የራሳቸው በር ላይ ቆልፈው ቁልፉን ወዶች ወርውሮ የመጡ ሰዎች ናቸው እንጂ አሁን እድል ያጣ ምንም እንደሱ አይደለም። ኦፍ ኮርስ መሬት ላይ ያለው እድል ከእድል ባይቆጠረም እድል ሰማይ ነው፣ ክብር ሰማይ ነው ያለው እንጂ አሁን በር ያጣ እድል ያጣ ክብር የሌለው ምናምን አይደለም። እንደሱ አይደለም። ምንድነው የሚለን ቃሉ? እዚሁ ጋር እኮ አለ እኮ ትተው የወጡትን ሀገር ቢያስቡ ኖሮ ወደዚያ የመመለስ እድል ነበራቸው። እንዴ ሙሴ
ቢያስብ አብርሃም ቢያስብ ኤልሳ ሁለት ማረን ሊያረድም ይል እና 10 ኮትቶ እኮ ነው የወጣው እንዴ ዘንድሮ አሁን የዛሬ 2800 ዓመት እኮ ነው 12 ማድ በሬ 12 እስካቫተር ምናምን እኮ ማለት እኮ ነው እንዴ ትቀልዳለህ እንዴ ከከተማ እኮ ነው የሚያለማው እንዴ ተሸላሚ አርሶ አደር እኮ ነው በዘመኑ ትቶ ወጥቶ ነመለስ ቢያስቡ እድል ነበራቸው። ባኬ ኤልያስ የሚሉ ሰውዬ በጣም አስጨንቆኛል እሳት ይውረድ እያለ አገር እየፈጀ እንትን እያለ በዛ ላይ ደግሞ እየተንቀጠቀጥኩ ነው መከተለው ባከን ወደ አባቴ ቤት ልሂድ ቢል እንዴ ሳፋጥ የሚባል አባት ነበር የሳፋጥ ልጅ አይደለም የሚባል እሱ ሳፋጥ ነው ሰው የአብ ሜሆላው ሰው የሳፋጥ ልጅ ያኛው የናሚሴ ልጅ ነው እንዴ እኔ አባቴ ቤት ልመለስ ቢል እኮ 10 ጥማድ አለ የሚጠብቀው ነመለስ ቢፈልግ ወደ አገራቸው ሙሴ በቃኝ እኔ እግዚአብሔርን ትቼዋለሁ ፈርዖን ሆይ ወደ አንተ መጥቻለሁ ነበረ እድል አብርሃም ቢነብ ሁሉ ነበራቸው ወደ አገራቸው ቢመለሱ እድል ነበራቸው። ለምንድን ነው ያልተመለሱት? ቁጥር 15 አሁን ወደዚህ የመመለስ እድል በጣም እኮ ነው የሚገርመው እኮ መጽሐፍ ቅዱስ አምነህና ወደ የምትከተለው እምነት ነው ክርስትና። ወድጄው ተነክቼ በፍቅሩ ሲነካ እኮ ነው ዝርክርክ የምትለው መሰብሰብ የሚያቀት ክብርህን የምትጠለው እኮ ስትወደው ነው። እድል ነበራቸው። መመለስ ከፈለጋችሁ አላቸው አንመለስም። መመለስ ከፈለጋችሁ ይሄው ትችላላችሁ አንመለስም። ለምንድን ነው የማይመለሱት? ቁጥር 16 አሁን ግን ከዚህ የሚበልጠውን ሰማያዊ አገር እነማን ናቸው? ሰማያዊ አገር የሚናፍቁት የብሉይ ኪዳን አባቶች። አዲስ ኪዳን ላይ ያለነው እኛ እኮ አይደለንም። የብሉይ ኪዳን አባቶች እነ አብርሃም እነ ሙሴ እነዛ ብሉይ ኪዳን ኢየሱስ ክርስቶስ ገና አልመጣ ገና ጌታችን ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት በመስቀል ላይ አልሞተ ወንጌል ገና አልተሰበከ በድንግዝግዝ በጨለማ በጣም ብለርድ እያደረገባቸው የሚኖሩት አባቶቻችን ከዚህ የሚበልጠውን ሰማያዊ አገር ይናፍቁ ነበር። እግዚአብሔር ብርሃን ይስጠን። በእውነት ነው የምነግራችሁ ዓለምን ለመናቅ ያኛውን ማየት ይጠይቃል። ናቀው ተብለ አትንቀውም። ያኛውን ካየው ኢንስታንትሊ ትንቀዋል። ኢንስታንትሊ እግዚአብሔር በመገለጥ ልባችንን ያሸንፈው። ብርቅ አይሆንብህም ምንም ነገር። ንጽጽር ነው አይደል የተነጻጸረው። ያሉበት ሀገር አለ የሚናፍቁት ሀገር አለ። አነጻጽሩት። መመለስ ቢፈልግ 10 ጥማድ በሬ፣ መመለስ ቢፈልግ የተከበረ ስም፣ መመለስ ቢፈልግ የአባቶቹ የእናቶቹ ያኛው ሰማያዊ ሀገር። ለምንድን ነው ያልተመለሱት? የሚበልጥ ሰማያዊ ሀገር ይናፍቃል። ክርስትና ተስፋው አንድ ነው። የሚመለስ ጌታ አለ። ከሰማይ የምትወርድ አዲሲቱ ከተማ አለች። ብዙ ተስፋ የለንም። ይሄ ነው ተስፋችን። አብርሃምን እዩት፣ አባቶቻችንን እዩዋቸው። እነ አቤል፣ እነ ሄኖክ፣ እነ ኖህ ከአብርሃም በፊት እነዚህ ሁሉ የተባሉት እነሱ ናቸው። ተስፋ አድርገው የሚጠባበቁት አገር ነበራቸው። እነ ኖህ ተስፋ አድርገው የሚጠባበቀው አገር አለ። የጠፋ ዓለም አለ። አዎ፣ ከዛ ደግሞ እንደገና የተከፈተለት አዲስ ዓለም አለ። እሱና አብረውት የዳኑ 8 ሰዎች ማለት ነው። እሱ አልነበረም ተስፋው። ኖህ ሌላ ተስፋ አለው። ኢቭን ከጥፋት ውሃ በኋላ ከተረፈ በኋላ ሌላ ተስፋ አለው። ተስፋዬ ጋር ደረስኩ አይደለም ያለ ሌላ ተስፋ አለው። አቤል እግዚአብሔር መስዋዕትን ተቀብያለሁ አለው። አዎ በቃ ጨርሻለሁ አላለም። ሌላ ተስፋ አለው። ሄኖክ ሌላ ተስፋ አለው። አብርሃም ሌላ ተስፋ አለው። ሰማያዊ አገር። ብሉይ ኪዳን ከክርስቶስ የመስቀል ሞት በፊት የነበሩት አባቶቻችን፣ ከክርስቶስ የመስቀል በኋላ ያለን እኛ ሁላችን የምንጠብቀው አንድ ተስፋ ነው ያለን። ሁለት ተስፋ የለም። የብሉይና የአዲስ የሚባል ተስፋ የለም። እነሱም ከሩቅ ሆኖ የተሳለሙ፣ እኛም ደግሞ እዚህ ጋር ቆመን የምንጠባበቀው አንድ ተስፋ ነው ያለን። አንድ ነው። መጽሐፍ ቅዱሳችን ላይ ሁለት ተስፋ የለም። the whole scripture ሲስተማቲካሊ እናንተ ብትሰሩት አንድ ተስፋ ነው ያለው። ይሄው ሰበሰባቸው። ይሄ ሰውዬ እግዚአብሔር ይባርከው ሰበሰባቸው። በቃ የሚበልጠውን ሰማያዊ አገር ይናፍቃሉ። ሰማያዊ ማለት ምድራዊ አይደለም ማለት ነው። ከማቴሪያል ጋር የተያያዘ አይደለም። ቁሳቁስ አይደለም። በረከት የምንናፍቀው ቁሳቁስ አይደለም። ኦፍ ኮርስ እግዚአብሔር ለዘላለም ሕይወት የታመነ አምላክ መሬት ላይ የምትበላና የምትጠጣውን በፍጹም ለዘላለም አምነው ለ70 ዓመት አታማው። በፍጹም እግዚአብሔር ካስራበህ ዘዳግም 8ን ሄደ ማንበብ ነው። አስራብኩ ለምን መመግበኔ እንደሆንኩ እንድታውቅ ጠኔ ሲይዝ አይደለም ማለት ተንበርከከ ምን ልታስተምረኝ ነው? አስላስተምረህ ነው አላስ እየመራቸው ታውቃለህ እንዲርባቸው አረግ ብሎ እስራኤል ሙሴ ግን እኔ አይደለም ወጡ ያልኳችሁ እኔ እግዚአብሔር ነው። የወጣችሁት እኔም ብላችሁ ነው እግዚአብሔርን ብላችሁ ነው። እየመራ ያለው ማን ነው? እግዚአብሔር ነው። ታዲያ ለምንድን ነው የሚያስረበን ሲል እግዚአብሔር ለምንድን ነው የምታስረበን ሲል እመመግብ እኔ ብቻ እንደሆንኩ እንድታውቁ። ለምንድን ነው ያስራበን? የሚመግባችሁ እግዚአብሔር ብቻ እንደሆነ እንድታውቁ ሲል አሜን ሲሉ መናዱ ሌሰን ነው። ቢሰጥ ጥሩ ነው፣ ባይሰጥስ በቃ አልሰጠህማ። ቢመጣ ጥሩ ባይመጣስ ይቅር በዛው። አንድ ተስፋ አለን። እማንደራደርበት ሰማያዊ አገር አለ። እውነቴን ነው የምነግራችሁ። ስራችሁን ስለምትሰሩ ኑሯችሁን ስለምትኖሩ ምንም ነገር አይጎልባችሁም፣ ጥርጥር የለውም። የምትሰሩትን ደግሞ እግዚአብሔር ይባርከዋል። መሬት ላይ ግን ምንም ነገር ቢሆንልህ ተሳክቶልሃል ማለት አይደለም። ስኬት ሰማይ ነው። መንፈሳዊ መሆንህ ነው ስኬት። ያንን ዘላለማዊ ተስፋ ላይ አይንህን መትከልህ፣ ልብን እዛ ላይ ተክለህ አኗኗርህ እንደ መጻተኛ መሆን። የክርስቲያን ስኬቱ እሱ ነው። አኗኗሩ ክርስቶስን ሲመስል ተሳክቶልሃል። እግዚአብሔር ልክ ነህ የሚልህ ከሆነ ሰውዬ አንጻር አይደል፣ ከልጁ አንጻር ነው። ኢየሱስን ስትመስልለት እግዚአብሔር አዋጥቶኛል፣ ተሳክቶልኛል፣ ኢንቨስትመንቴን መልሶልኛል ይላል።